ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? የዩቲዩብ ተከታታዮቼ ሲል ከዚህ በፊት የነበሩት አጫጭር የቲክቶክ ቪዲዮዎችን ስለፖስተትኩኝ ነው። እና ዛሬ ይዤላችሁ የመጣሁት ነገር አንድ ኮንቴንት አለ። እሱን ከመንገሪ በፊት ግን ለሚድሪክ ምን ወተት ሚልክ እንለዋለን በእንግሊዘኛ። ለምን ይጠቅማል በሉኝ። በእንግሊዘኛ ግን አይደለም በአማርኛ ለአጥንት ፎር ቦንስ ቦንስ። እና ዛሬ ይዤላችሁ የመጣሁት ኮንቴንት ምንድነው? ስለ ቅንድቤ ምናምን ተውት፣ አታውሩ፣ ከታውት። ዛሬ ቦርሳችን ውስጥ ብዙ ጊዜ ምንድነው የምንይዘው እኛ ሴቶች፣ እኛ እንስቶች፣ ወጣት እንስቶች። እኔ ትላንትና ያስኳት ቦርሳ ናት። ውስጡ ምን እንደነበረ ለሚ ሾው ዩ ውስጡ ምን ይኖራል? አይዛችሁ ቦምባ አይኖርም አክቹሊ። እሺ የመጀመሪያው ይሄ ምንድነው? ኦል ኢን ዋንስ የሚል እንትን ያላት ይመስለኛል እቺ ነገር። ያው እንደ ሴቶች እንደዚህ እንትን ምንድነው ትንሽ ቦርሳ ምናምን የለኝም፣ ኖሮኝ ከቲ ካልሰረኩ በስተቀር አይኖርም። እና የመጀመሪያው ፕራውድ ማረግበት ነገር ምንድነው? ቦርሳዬ ውስጥ ልክ መጽሐፍ ቅዱስ በቃ የሆነ ፕሮቴክት የሚያደርገኝ ነው ይመስለኝና በቃ የመጀመሪያው ሁላችሁም ሴቶች መጽሐፍ ቅዱስ ያው በየሃይማኖታችሁ ብቻ ጠብቀኛል የምትሉት ነገር መገለጫ አይነት ነገር ብትይዙ በጣም ደስ ይለኛል። አንደኛ ይሄ ነው። ሌላ እዚህ ውስጥ አዋራጅም ነገር አለ፣ ግን አውል ሾው ዩ ምንም ዳሽን ባንክ ኤቲኤም እና አቢሲኒያ ኤቲኤም። ሁለቱስ ብዙም ብር የለም አታስቡ፣ ያን ያህል እንደምታስቡት አይደለም። ከዛ እቺ ፍላሽ ናት ነው ሰው ማሽ ለየት ያለ ነገር ነው። ከድሮ መስሪያ ቤት የተሰጠኝ ስጦታ ነው። የነዋሪነት መታወቂያ ካይንድ ኦፍ። አንቺ ግን እንትኔን አልያዝኩም፣ የመንጃ ፍቃድ የለም እዚህ ውስጥ እንዳይጠፋብኝ ይመስለኛል። ይሄ አይ ቲንክ ፓስዋርድ ነውና ታውት፣ ስለዚህ አይወራ እና ባዶ ነው። ኦልሞስት የባስ ትኬት አለ፣ የባቡርም አለ። ባይዘው የባቡር ትኬት ለማታውቁ ሰዎች እንዴት ነው አይታይም ደበል ብቻ ይሄን ነው የባስ ትኬት። ተጓዥ ነቃሽ ትሆኑ አይ ቲንክ ይስት ነው 20 ብር 20 ብር እና ትኬቶች ናቸው። ከዚህ ይሄ ኦልሞስት ባዶ ነው። ሌላ ይሄን መጽሐፍ ብዙ ጊዜ ጀምሬ አቆሚዋለሁ። ይሄኛውም አለ። ሌላ ሎሽን ቀነሻ